ሁሉም ሰው ሊያውቀው የሚገባ የሳይኮሎጂ ሚስጥር ሰዎችን በተሻለ ለመረዳት የሚረዱ ቀላል የሳይኮሎጂ ዘዴዎች እንደሚከተሉት ናቸው። የመጀመሪያው ዝምታን አትፍራ። አንድን ሰው ጥያቄ ከጠየቀው በኋላ ወዲያውኑ ዝምታውን ለመሙላት አትቸኩል። ጥያቄን ጠይቅ፣ ከዚያ ደግሞ ጠብቅ። ይህም ሰውየው ለማሰብ ጊዜ ይሰጠዋል። እናም የበለጠ የታሰበበትን መልስም እንድታገኝ ይረዳሃል። ሁለተኛው የሰውየውን ስም በተፈጥሮ መጠቀም ነው። ሰው ስሙን ሲሰማ ውይይቱ የበለጠ ግላዊና ትኩረት የሚስብ ሊሆን ይችላል። ሶስተኛው እውነታን ብቻ ከመናገር ይልቅ በታሪክና በምሳሌ ማስረዳት ነው። ሰዎች ትርጉም ያለው ታሪክ ከደረቅ መረጃ ይልቅ በቀላሉ ሊያስታውሱት ይችላሉ። ስለዚህ ማስታወስ፣ ዝም በል፣ በግል አነጋግር፣ በታሪክ ደግሞ አስረዳ። ከነዚህ የትኛውን ቀድሞ ታውቁት ነበር? ለተጨማሪ መረጃዎች የሳኮል ሬዲዮ 90.62ን መከታተሉን አይዘንጉ። እናመሰግናለን። መልካም ጊዜ።